ሰላም ፋሚሊ እንዴት ናችሁልኝ? አላችሁልኝ ወይ? በዛሬው ቪዲዮአችን ደግሞ በአሪፍ ነገር ነው ይዤላችሁ የመጣሁት ማለት ነው። አብዛኛው ጊዜ እነዚህ ዳይናሚክ ስታርቶች የሚባሉት ምናምን እዚህ ጋር እየተሸነፍን ምናምን በጣም አዘየውን ነው። ምክንያቱም በተሸነፍን ቁጥር ጊዜያችን እየጨመረ ምናምን ነው የሚመጣው እና ይህን ነገር እንዴት በቀላል መንገድ ልንወስደው እንደምንችልና እንዴትስ ላለመሸነፍ እንደምንጥር እነግራችኋለሁ ማለት ነው። መጀመሪያ ለአዲሶች በተለይ በጣም አሪፍ ኢቨንት ነው ይሄ ነገር ማለት ነው። ዳይናሚክ ስታርቶች እና በጣም አሪፍ ነው። ምክንያቱም አዳዲስ ልጆች ካላችሁ በጣም በአሁኑ ሰዓት መጠቀም ትችላላችሁ። አሪፍ እየተጫወታችሁ ኖርማል ከምትጫወቱ እዚህ ጋር ኖርማል ስትጫወቱ ዳይናሚክ ኤጀንቱን አሪፍ እየሰጣችሁ አሪፍ ፕላየር ይሰጣችሁ ማለት ነው። በጣም አሪፍ ነው እና ለጀማሪዎች በጣም ቶሎ ተጫውታችሁ መውሰድ ትችላላችሁ ማለት ነው። እና በሁለተኛ ደረጃነት እንዴት ሳንሸነፍ መጫወት እንችላለን የሚለው ነገር አንደኛው ነገር ስንገባ ሲዝን ፓስ ውስጥ ወስዶ ማለት ቢያንስ ሲዝን ፓስ ውስጥ አንድ ሁለት ኤጀንት ምናምን ይኖራል ማለት ነው። በቀን ቢያንስ በ6 ቀን በ7 ቀን ምናምን ይቀያየራል እና ቢያንስ ሁለት ምናምን ይገኛል እና ይህ ነገር በጣም አሪፍ ነው ለእኛ ለጀማሪዎች ማለት ነው። በተለይ ምን ማድረግ አለብን እንዳንሸነፍ፣ አንደኛ እንደዚህ ሰዓት መቁጠር ሲጀምር ማለት ነው እንደዚህ ሎክድ አድርጎ ሰዓት መቁጠር ሲጀምር አትጮቱ እንቻላችሁ። አትጮቱ ስላችሁ ቢያንስ ለ8 ሰዓት ምናምን ሎክድ ካረጋው አትጮቱ፣ ግን ለ12 ሰዓት እንደዚህ ለ14 ሰዓት ለ13 ሰዓት አንዳንዴ ሎክድ ሊሆን ይችላል። በሁሉም ነገር እየቀነሰ ይመጣል ወደ 8 ሰዓት ምናምን ስትሆኑ ማለት ነው እና እንደዚህ ሲሰጣችሁ አትጫወቱ። ምክንያቱም ተጫውታችሁ ኖርማል ላይቭ ላይ እዚህ ጋር ተጫውታችሁ ፖይንታችሁ እዚህ ጋር የሚቆጥር ነገር አለ። አሁን ሰዓት ስለያዘ እንደዚህ ራይት ያለው እና የሚሰጣችሁ ካርዶች ወርልድ ካርዶች ሲዘኖች ማለት ነው እዚህ ጋር የሚሰጣችሁ ካርድ በ3 እየቆጠረ ነው 400 ሲሞላ ነው አንድ ሲዝን ጃምፕ እያደረጋችሁ ሄደ ማለት ነው። እና እኔ የምመክራችሁ ይህ ሰዓት ሲቆጥር አትጮቱ። ምክንያቱም ሎክዱ ሲከፈት ቶሎ ብትጫወቱ ተጫዋቾቻችሁን በጣም ጠንካራ ይሆኑላቸዋል፣ አሪፍ ስታት ላይ ይሆናሉ ማለት ይቀመጣሉ። ሁለተኛው ነገር ደግሞ ላይራት